ዛሬ ዩቲዩበር የሆናችሁ እህት ወንድሞቼ በተለይ በአረብ ሀገር ሆናችሁ ዩቲዩበር የሆናችሁ እህት ወንድሞቼ የዛሬው መረጃ ለእናንተ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ የዛሬው መልእክቴ ምንድነው? ዩቲዩባችሁን ስትከፍቱ አረብ ሀገር ሆናችሁ የአረብ ሀገር ስልክ ቁጥር ያስገባችሁ እህቶቼ ወንድሞቼ ፈጠን ብላችሁ ማስተካከል አለባችሁ ማለት ነው። እንደኔ ከመደንገጣችሁ በፊት ማለት ነው። ምንድነው የተፈጠረው? እኔ እንግዲህ ዩቲዩብ ማሻአላህ ገንዘብ መስራት ጀምሯል፣ ይሰራል። ያው እኔ ስለማልሰራበት ነው እንጂ ከሰራሁበት ገንዘብ ይሰራል። ገንዘብ የሚሰራ ዩቲዩብ አለኝ ማለት ነው። እና ይህን ዩቲዩብ መጀመሪያ ስከፍት የዚህ ሀገር ቁጥር ነው ያስገባሁበት፣ ማለትም የምኖርበት የሳዑዲ አረቢያ ቁጥር ነው። ያ ቁጥሩ ደግሞ በኢቃማ የወጣ ነው። ያኒ የሆነ ቤተሰቤ በኢቃማ በራሱ ኢቃማ ያወጣልኝ ስልክ ቁጥር ነው ማለት ነው። ከዛ ምንድነው የተፈጠረው መሰላችሁ? እሱ በሆነ ችግር ምክንያት ኢቃማው ተበላሽቶ ነበርና ልክ እሱ ከሳዑዲ አረቢያ ሲወጣ እንዲያለ በሱ ስም የወጡ ቁጥሮችን አጠፉ፣ ማለትም ዘጓቸው ማለት ነው። ከዛ ሲዘጋ የኔም መስመሬ ሲዘጋ በጣም ነው የደነገጥኩት። ምክንያቱም የዩቲዩብ ኢሜሉ በሱ ነው የተከፈተውና በጣም ነበር የደነገጥኩት። የኢትዮጵያ ስልክ ቁጥር ደግሞ እቀይራለሁ እያልኩኝ ዛሬ ነገ እያልኩኝ ስለነበረ በጣም ነው የደነገጥኩት ይሄ ነገር ሲፈጠር። ግን ቶሎ ብዬ በቃ እንዴት ነው ቁጥር ማስገባት ያለብኝ ብዬ የኢትዮጵያ በስም የወጣ ትክክለኛ ስልክ ቁጥር አስገብቻለሁ ማለት ነው። አሁን ኑ አብረን እንዴት መቀየር እንዳለባችሁ እናያለን። ጠብቁኝ። ጉግል ክሮም እንገባለን። ክሮም ከገባን በኋላ እዚህ ሰርች ባሩ ላይ እኔ ያው ሰርች ስላደረኩት መጀመሪያ youtube.com የሚለውን እንጫናለን ማለት ነው። youtube.com የሚለውን እንትን ካልን በኋላ ሁላችንም እንደኔ በስልካችሁ የምትጠቀሙ ምን ማድረግ አለባችሁ መሰላችሁ? ስልካችንን ወደ ላፕቶፕ መቀየር አለብን። ለምሳሌ እቺን 3 ነጥብጣዋን ትጫኑና እንደዚህ ወረድ ትሉ ዲስክቶፕ የሚለው እቺ ራይት መሆን አለባት። አሁን እንደዚህ ከሆነ እንደ ስልክ ነው የሚያገለግለው። ይሄቺ ዲስክቶፕዋን ራይት ስናረጋት እንደ ላፕቶፕ ተጠቀምንበት ማለት ነው። ከዛ በኋላ እዚህ ጋር ፕሮፋይላችንን የዩቲዩብ ፕሮፋይሉን እንጫናዋለን ማለት ነው። እዚህ ጋር ከተጫነው በኋላ እንደዚህ መጣ አይደለ? እዚህ ጋር ምን የሚል መጣ? ማኔጅ ዩር ጉግል አካውንት የሚል አለ። ከዛ እንደዚህ ስናረግ ያውን ይሄ በቀይ የመጣው እንትኑ ስልክሽ ሞልቷል እያለ ነው። ለማንኛውም ችግር የለውም። ከዛ እዚች የቁልፍ ምልክት አለች። እዚች ጋር እቺን ሲኪዩሪቲ የምትለውን እንጫናታለን ማለት ነው። አንተ ደግሞ እንግዲህ እስኪ ሲኪዩሪቲ የሚለውን ስንጫነው እዚህ ጋር ምን ይመጣል መሰላችሁ? ልክ እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ ምን የሚለውን ትጫናላችሁ? ሪካቨሪ ፎን የሚለውን ትጫናላችሁ። ሪካቨር ማድረግ አለባችሁ ማለት ነው። ከዛ እዚህ ጋር ኮኔክት ትሉታላችሁ። እዚህ ጋር ግዴታ አሻራ መስጠት አለባችሁ ወይም ደግሞ ስልካችሁ የስልካችሁን ፓስወርድ ማለት ነው። ግዴታ ይሄ ሴኩር ነገር ስለሆነ ለዛ ነው የሚጠይቃችሁ። ከዛ እዚህ ጋር እንደዚህ ምን መጣ? ሁለተኛውን ትጫናላችሁ ማለት ማኔጅ ዩር ቱ ስቴፕ የሚለውን ማለት ነው። ከዛ አሁንም መልሳችሁ ኦኬ ትሉታላችሁ። አሁንም ፒን ኮዱን ታስገባላችሁ። ከዛ በኋላ እንደዚህ የሚል ሲመጣ እዚህ ጋር ስልክ ቁጥር ነው አይደለ እንትን ማለት የምንፈልገው። እዚህ ጋር ፎን ነምበር ከሚለው ይሄንን በቁጥሩ ትክክል ያለውን ትጫናላችሁ ማለት ነው። ከዛ በኋላ ይሄ አዲድ ባክአፕ የሚለውን ትጫናላችሁ። ከዛ እዚህ ሀገር ያስመርጣችኋል፣ የስልክ ቁጥሩ የሚገባበትን ሀገር ማለት ነው።
እንደዚህ ካላችሁ በኋላ ለምሳሌ ኢትዮጵያ ከሆነ እዚህ ኢትዮጵያ ትመጣላችኋለኝ። እኔ አልቀይርም፣ ኦሬዲ ቀይር ያለውኝ ኢትዮጵያ ያው እኔ እንደዚህ አምጥቶብኛል። ምክንያቱም እኔ መጀመሪያ ቀይር ያለሁኝ ማለት ነው። ከዛ በኋላ እዚህ ቁጥራችሁን ታስገባላችሁ ማለት ነው። ከዛ ኔክስት ትሉታላችሁ። ኔክስት ስትሉ ከዛ خلاص እዚህ እንደዚህ ቁጥሩ እንትን ብሎ ታገኙታላችሁ። ቁጥሮቹ እዚህ ጋር ሰፍረው ታገኙታላችሁ። ከዛ ተወጣላችሁ ማለት ነው። እንግዲህ እኔ ያው አልቀየርኩም፣ እኔ በቅርብ ቀን ስለቀየርኩኝ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደሚገባችሁ ተስፋ አደርጋለሁኝ። ኢንሻአላህ በሌላ ቪዲዮ በቅርብ ቀን እንገናኛለን። ስልክ ቁጥራችሁን አስተካክሉ። የኢትዮጵያ ስልክ ደግሞ ስታወጡ ግዴታ በስም የወጣ ትክክለኛ የማይቆረጥ ስልክ መሆን አለበት ማለት ነው። ለዛሬ ይሄን ይመስላል። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።